አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዶች እንዴት ናችሁ? ደህና ናችኋለሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ስለምታበረታቱን እጅግ በጣም አመሰግናለሁ። እንዲሁም አዲሶች ደግሞ ቪዲዮ ምልክቷን እየተጫናችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆን እንችላለን። የምለቀው ቪዲዮ እንዲደርሳችሁ የኔ ማሮች እና ለማታውቁት ሐዋላ በጭራሽ ብራችሁን ለመላክ እንዳታስቡ። በእርግጥ የሰው ልጅ አውቀዋለሁ ማለት አይቻልም፣ ግን በተወሰነ መልኩ ሰውየውን ማወቅ ይገባቸዋል። ልጆች አሁን ላይ በጣም ከባድ ነው ወላሂ። በተለይ ደግሞ ወደ ማታውቁት እናንተ በማትኖሩበት ቦታ አትላኩ። ለምሳሌ የምትኖሩት ሳውዲ ውስጥ ነው፣ ሳውዲ ባለው ብቻ ላኩ። ይሄ ለአንድ ብር ለሁለት ብር ልዩነት እያላችሁ እያነሳችሁ ወደ ዱባይ አትላኩ። ለምሳሌ ዱባይ አሁን 3 ወር 4 ወር ይሆናል ወደ ዱባይ መላክ ብር አይቻልም ከተባለ ማለት ነው። እና እየላካችሁ ብራችሁን አትበሉ። እንደዚህ እየለፋችሁ የምናርፍበት እንኳ ሰዓት እንኳ የለንም። እና እራሳችሁን ጠብቁ። ለማታውቁትና ትንሽ ሰውየውን እንኳ ቢያንስ በቤተሰብ በመታወቅ አለበት መያዝ እንኳ ማለት ነው። ሰው ባላችሁበት አገር ስትልኩ ቢያንስ እንደው ስልኩን እንኳ ብሎክ ቢያደርጋችሁ በአካውንት መያዝ ትችላላችሁ። ማለት ያኔ ሳቆዩ ማለት ነው። በአካውንት መያዝ ትችላላችሁ። ቢያንስ በስልኩ እንኳ ቢያጠፋችሁ የሆነች ልጅ ባለፈ አዲስ ናቸው ከኢትዮጵያ ሲመጡ ማለት ነው። ሁለቱም አዲስ ናቸው። ከአንድ ቢሮ ነው የመጡ ሁለቱም ልጆች ማለት ነው። ምን አደረጉ? መጣች። ከዛ ይችኛዋ ጓደኛዋ እኔ ደላላ ፈልጋለሁ ብር የሚልክልኝ ሐዋላ ፈልጋለሁ አለቻት ማለት ነው። የተለያየ ቦታ ነው፣ በአንድ ቢሮ ነው የመጡ ግን የተለያየ ቦታ ነው የሚሰሩት። ከዛ ምን ታደርጋታለች? እንዴ እኔ የማውቀው ሐዋላ አለ፣ ስለዚህ በሱ ትልኪያለ፣ ስልክሽን ሰጥቼዋለሁ፣ ስልክሽን ሴቭ አድርጓል። ከዛ ብሩ አካውንቱን ሲልክልሽ ብሩን ለሱ አስገቢለት ትላታለች ማለት ነው። ያቺ ሴቷ ጓደኛ ማለት ነው። ኦኬ ትልና ይችኛዋ ደግሞ ጓደኛ ናት። ያው ሀገራችን አንድ አይተዋወቁም፣ ግን የሚተዋወቁት በአንድ ቢሮ ስለመጡ ብቻ ነው። ከዛ እሺ ትልና ምን ታደርጋለች? ይችኛዋ ደግሞ የዋህ ለዛ ለልጅ ብሩን ታስገባለታለች ማለት ነው። ምን ያደርጋል? ያ ልጅ ስልኩን አታውቀውም እንግዲህ እሱ ነው ሴቭ ያደረገው ስልኳን። ከዛ ብሎክ ያደርጋታል ማለት ነው። ከዚያች ልጅ ምን ታደርጋታለች? እሷም ደግሞ ብሬን ኮስቱ ብሎክ አደረገች ስትላት፣ ከዛ ይችኛዋን ብሎክ አደረገቻት። ምክንያቱም ሴትና ወንድ ስለሚተዋወቁ ማለት ነው። እንደዚህም አለ። ሰው አትመኑ። ይሄ ሴት ጓደኛ ገለመኔ የሆነ በቤተሰብ እንኳን የሚታወቅ ሰው ቢሆን እኮ በዛ በክፍለ ሀገር በባለፈ እንደው ቪዲዮ ሰርችላቸዋለሁ በዛኛው ዩቲዩብ ማለት ነው። 400,000 ብር የተበላችው ወላሂ። እንደውም ስለሚተዋወቁ የቤተሰብ የአንድ አካል ስለሆኑ ተያያዙ ማለት ትመልሳለች ያችኛዋ ማለት ነው። ገብታችሁ ማዳመጥ ትችላላችሁ። እና እራሳችሁ ለማታውቁት ሰው ለማታምኑት ሰው እንዴት አሁን እቺ የተበላችው ይሄ ፎቶ ላይ እንደምታዩት 116,000 ብር የተበላችው የኢትዮጵያ ብር ማለት ነው። አስቡት እንግዲህ እሷ አላህ ይተካላት ወላሂ። እዛ ሀገር በጣም ነው የሚከብደው። እና እቺ ልጅ አሁን እንዳትጠይቀው እንኳ ሰዎቹ ትንሽ አስቸጋሪ ናቸው። ባህሪዎቿ ማለት ነው በጣም አስቸጋሪ ናቸው ሰዎቹ። እና ለማታውቁ ሰው አትላኩ። በተለይ ለአዲሶቹ ላይክ እያደረጋችሁ ፕሊዝ ቤተሰብ አድርሱላቸው። ወላሂ በጣም ነው የሚከብደው። ስንት እየለፋን የምናርፍበት እንኳን ሰዓት የለንም እኮ ማሮቼ። እና እራሳችሁን ጠብቁ፣ ተጠንቀቁ። ለማታውቁት ሰው በጭራሽ ብር ለመላክ አታስቡ ማለት ነው። ቀስ ብላችሁ ተረጋግታችሁ ያስቀምጡት። ልክ እንደመጣችሁ አዲሱ ናችሁ እንደመጣችሁ ከ3 ወር በኋላ ነው ባንክ የሚከፈትላችሁ አይደል? ባይከፈትላችሁ እንኳን እራሳችሁ ማስቀመጥ ትችላላችሁ። እራሳችሁ ክላስ አላችሁ የሆነ ቦታ ድብቅ አድርጉት። እናንተ ታውቃላችሁ። ዝም ብላችሁ የሆነ ቦታ ቦርሳችሁ ምናምን ሳይሆን የሆነ ቦታ ቅርቅር አድርጋችሁ ቁጭ ማንም ሰው እንዳያገኘው ብላችሁ አይምሯችሁ የምታስቡበት ቦታ ማለት ነው። ከዛ ተረጋግታችሁ ሀገሩን እንትን ስትሉ ምናምን ስትዋሃዱት ምናምን ቀስ ብላችሁ ትልቁታላችሁ። ቢያንስ የ2 ወር 3 ወር አድርጋችሁ ማለት ነው እንጂ ቸኩላችሁ ብር እንላክ ምናምን ብላችሁ ብራችሁን አትበሉ የኔ ማሮች። እና ወላሂ ብስሚላ ሰብስክራይብ አድርጉ፣ ላይክ አድርጉኝ እሺ ማሮቼ።